በፊት ብዙ ነገር የነበራችሁ አሁን ግን እንዳልነበራችሁ ዝቅ ብላችሁ የምትኖሩ ሰዎች ምን ይሰማችኋል? ሰላም ሰላም ጋይስ እንዴት ናችሁ? በመላው ዓለም ዳርቻ ያለ የልዑል እግዚአብሔር ሰላምታ በሁላችሁ የሚድረሳችሁ እንዴት ናችሁ? እኔ የምለው ማለት ነው ድሮ ከፍ ብላችሁ አሁን ደግሞ ዝቅ ብላችሁ የምትኖሩ ምን ይሰማችኋል? ልክ እንደኔ ማለት ነው። ከተቀጣሪነት አልፎ የካምፓኒ ባለቤት ሰው ከሆነ በኋላ አሁን ዝቅ ብሎ በዚህ ደረጃ ተቀጣሪ ከመሆን አልፎ የቤት ሰራተኛ ሆኖ መገኘት ምን ይሰማችኋል? ለምሳሌ አይታወቅም፣ ብዙዎቹ የኔ ህይወት ያጋጠማቸው ሊኖሩ ይችላሉ። ግን እኔ ምንም አይመስለኝም። አንዳንድ ጊዜ በቃ እኔ እኮ እንደዚህ ነበርኩኝ። በእርግጥ ነበርኩ ብሎ ማውራት አይጠቅምም። ነበርኩ ብሎ ማውራት ሳይሆን እንደዚህ ያለን ወደፊት በሚለው ነው እኔ የማምነው ማለት ነው። ግን አንድ ነገር እግዚአብሔር ሲያደርግ ለሁሉም ምክንያት አለው። በቃ ለሁሉም ምክንያታዊ ነው እና እኔ ብዙም አይለኝም፣ ብዙም አይሰማኝም። ምክንያቱም ያው ስራ ስተው በልጆች ምክንያት ስለሆነ መቼም ከልጅ ደግሞ ምንም አይበልጥም። ከልጅ የሚበልጥ ነገር የለም፣ ሁላችንም እናውቀዋለን። አንድ ሰው በተለይ ከወለደ በኋላ የኔ ራሴ የሚል ህይወት የለውም። በቃ ህይወቱ በሙሉ የልጆቹ ነው። የሚሰራው በሙሉ ለልጆቹ ነው። የሚለፋው በሙሉ ለልጆቹ ነው። አለቀ። ይሄ 4 ነጥብ። ይሄ ማንም እናት አባት ቢጠይቅ፣ ማንም የወለደ ሰው ወላጅ የሆነ ቢጠይቅ የሚመልሰው መልስ ነው እና ለዛ እኔ ብዙም አልናደድም፣ ብዙም አይሰማኝም። እግዚአብሔር ይመስገን። ምክንያቱም እግዚአብሔር ሲያደርግ ምንም ነገር አይሳሳትም። በቃ ምናልባት እዛ ቦታ የተገኘሁት በተሳሳተ መንገድ ይሆን እንደ ብዬ ነው እንደውም የማስበው። እግዚአብሔርን እዛ ቦታ የደረስኩት በተሳሳተ መንገድ ይሆን እንደ ትክክለኛ መንገድ አልነበረም፣ እንደዛ ብዬ ነው የማስበው በቃ እንጂ ይሄን እንደዚህ ነበርኩ። እንግዲህ እኔ ዱባይ በነበርኩበት ሰዓት አመት ከ8 ወር ነው ሰው ቤት የሰራሁት። ከዛ ካምፓኒ ላይ ተቀጥሬ እየሰራሁ እያለ ያን ተቀጥሬ ስሰራ የነበረውን ስራ ግን ለራሴ ከፍቼው ነበር በሚገርም ሁኔታ ማለት ነው። በ2 አመት ካምፓኒ ላይ ተቀጥሬ ሰርቼ በ2 አመቴ ከፍቼው ነበር። ግን በቃ ባልታሰበ መልኩ ያ ስራ ከእጅ አመለጠ። ባልታሰበ በቃ ባልጠበቅኩት ባላሰብኩት መንገድ ማለት ነው። አሁን በፊት እንደውም ይሰማኝ ነበር እንዴት በቃ አይደለ የሆነ ህልም የሚመስል ነገር ልክ እንደዛ ነበር። አሁን ደግሞ በተመሳሳይ መልኩ ምንም አይሰማኝም። እግዚአብሔር ይመስገን። እግዚአብሔር ምንም ሲያደርግ አይሳሳትም። በቃ እግዚአብሔር ምንም ነገር ሲያደርግ አይሳሳትም። በምክንያት ነው የሚያደርገው። በቃ እግዚአብሔር ምክንያታዊ ነው። ያለ ምክንያት ምንም ነገር አያደርግም። በዚህ ነው በቃ እኔ የምተማመነው በዚህ ነው። ምክንያቱም ምናልባት እዛ መንገድ የደረስኩት በተሳሳተ መንገድ ሊሆን ይችላል፣ አይታወቅም። እግዚአብሔር ሊያስተካክለኝ ነው። እውነቴን ነው። አሁን እዛ ስራ በነበርኩበት ሰዓት ማለት ነው ምንም በቃ አለ አይደለ የሆነ አንደኛ ልጅም ነኝ፣ በጣም ልጅም ነኝ። እንግዲህ በስንት አመቴ በ23 አመቴ ምናምን ነገር በጣም ልጅ ነኝ በቃ እውነት ለመናገር ማለት ነው። ለዛ ምንም በቃ አለ አይደለ ልቤ ተደፍኗል ማለት ይቻላል። ምንም ነገር ማስተዋል የሚባል ነገር አንድ ሰው ጥሩ ነገር ግን ለመድረስ መፈተን አለበት።
አልጋ ባልጋ ከሆነ ከባድ ነው። አልጋ ባልጋ ከሆነ እግዚአብሔር ነው የምላችሁ ከባድ ነው። በጣም ከባድ ነው። መጨረሻው ያምራል። ግን ፈተና ትንሽ መፈተን የሚባል ነገር አለ እና ምክንያቱም እዛ የደረስኩበት መንገድ አግባብ አልነበረውም። አሁን ደግሞ ሊያስተካክል የፈልጎ ነው ዝቅ እንግዲህ ከዛ ወርታይ ዝቅ አድርጎ የሚያኖረኝ ብዬ በራሴ ማለት በራሴ ጋር ነው እንትን የምለው። አሁንም እተማመናለሁ እግዚአብሔር ይመስገን። በእርግጥ እዛም ያደረሰኝ እግዚአብሔር ነው ማንም አይደለም። በራሴ ጥረት በራሴ ግረት ነው እዛም የደረሱት። ግን ቢሆንም አሁንም እየሰራው ነው። ሰው ጤና ከሆነ ምክንያቱም አንዳንዶቹ በጤና ምክንያት ስራቸውን ያጣሉ፣ አንዳንዶቹ በትዳር ምክንያት ስራቸውን ያጣሉ፣ አንዳንዶቹ በመውለድ ምክንያት ስራቸውን ያጣሉ። እኔ ደግሞ በመውለድ ነው ወልጄ ያው ልጆችን ትንሽ እንዳ አለ አይደለ ቢያንስ ትምህርት ቤት እስከሚጀምሩ ምናምን ብዬ ያው ደግሞ ኢትዮጵያ ኑሮ ታውቃላችሁ ሁላችሁም። ኢትዮጵያ መቼም ብር ነው ምንም አይሰራም እና በዛ ምክንያት አለፈ። ግን አሁንም ቢሆን እግዚአብሔር ይመስገን ሙሉ ጤነኛ ነኝ፣ እግዚአብሔር ይመስገን። ልጆች አሉኝ፣ እግዚአብሔር ይመስገን። ይሄ በቂ ነው። በቃ ለኔ ይሄ ከበቂ በላይ ነው። ምክንያቱም አንድ ሰው ሰራ ልጅ ከሌለ ምን ያደርጋል? ምንም። እኔ ብዙም አውቃቸዋለሁ ዱባይ እኛ ጋር ሲሰሩ የነበሩ እኛ አካባቢ ሲሰሩ የነበሩ በጣም ባለሀብቶች ከቤት 3-4 ቤት አዲስ አበባ ላይ ያላቸው ፎቅ ከመኪና ምናምን ያላቸው ግን ልጅ የሌላቸው አሉ። እና ምናልባት እኔ አንዳንድ ጊዜ ማለት ነው ውስጤን የማሳምነው ምናልባት እዛ ቶሎ ብሎ ወደ ልጅ እንትን እንድል ያደገ የመራኝ በልጅ ሊክ ሳይፈልጎ ነው ማርያምን በልጅ ሊክ ሳይፈልጎ ነው እላለሁ። እንደውም እኔ ከምንም በላይ ነገር በቃ ምን ትወጃለሽ ብሉኝ እኔ እናትነቴን ነው የምወደው። ማርያምን እናትነቴን በጣም እወደዋለሁ። እንደውም የኔ ውድ ልጆች በጣም አመሰግናለሁ፣ በጣም እወዳችኋለሁ። ምክንያቱም እናትነቴን ያሳያችሁኝ እናንተ ናችሁ። በቃ እናት የሚለውን ማዕረግ ነው ለእኔ እናትነትና ሰጣችሁኛል እና በጣም እወዳችኋለሁ። ለእናንተ አይደለምና ስራ መተው ቀርቶ ማለት ነው ህይወት ይሰጣል። ለልጅ ስራ አይደለም ህይወት ይሰጣል። ምንም ጥያቄ የለውም። ይሄ 4 ነጥብ ነው። እና ምን ልላችሁ ፈልጌ ነው በአንድ ከፍታ ላይ እየደረሳችሁ አሁን ደግሞ በአንዳንድ ምክንያት ዝቅ ያላችሁ በቃ ምንም አይደለም። ይሄ እናንተ ሳትሆኑ እግዚአብሔር ፈልጎ ያደረገው ነው። በቃ አለቀ። አሁን ደግሞ እግዚአብሔር ሲፈቅድ ደግሞ ሰርተን እንቀየራለን። ምን ችግር አለው? ሰው ከሰራ ይቀየራል። ቁጭ ያለ ነው እንጂ የማይቀየረው የሰራ የሞከረ ይቀየራል። አሁንም እየሞከርን ነው እላችኋለሁኝ። እንግዲህ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። የተሰማችሁን ስሜት እስኪ እናንተስ እንዴት እንደሆናችሁ ኮመንት አስቀምጡ፣ ኮመንት ጻፉ። በተረፈ ወዳችኋለሁ ሁላችሁም። በቃ ይሄ ነው። አመሰግናለሁ ሁላችሁንም ስለምታበረታቱኝ፣ በኮመንትም ኮመንት የምታይሉኝ ቪዲዮዬን ሁላችሁንም አመሰግናለሁ።